ፓወርፖይንት ላይ በጣም ወሳኝ ነገር አሳያችኋለሁ። ለምሳሌ እዚህ ጋር የምትመለከቱት አለ ሊስት የሚደረግ ነገር ነው። አሁን እዚህ ጋር ሊስት የሚደረገው ጋር የተለያዩ ቡሌቶች ማስገባት ትፈልጉ ይሆናል ማለት ነው። ለምሳሌ እንደዚህ መረጥኩት። ከዛ ፓራግራፍ የሚለው ጋር መጣውና ቡሌት የሚለው ጋር መጣው። አሁን እዚህ ጋር እንደምታዩት እንደዚህ ባረግ የተለያዩ ቡሌቶች ይገባሉ። ይሄኛው የተለመደ ነው፣ ብዙም የተለየ አያደርግላችሁም ማለት ነው። ነገር ግን በጣም በትንሽ ሰከንዶች ውስጥ የሚያምር ፓወርፖይንት ይሄንን ማድረግ ትችላላችሁ። ምንድነው የምታደርጉት? ሙሉን ሰሌክት አድርጋላችሁ። ካልሆነ ደግሞ ክሊክ አድርጋችሁ አንድ ቦታ ኮንትሮል ኤ ስትነኩ እንዳለ ይመረጥላችኋል። በመቀጠል ፓራግራፍ የሚለው ጋር ትሄዳላችሁ። ከዛ እዚች ጋር የምትመለከቷት አለች ላይ ቆም ስትሉ ኮንቨርት ቱ ስማርት አርት ግራፊክስ የሚል አለ። ቀስቷን ስነኩ በጣም ብዙ አይነት አማራጭ ነው ያለው እንደምትመለከቱት ማለት ነው። እነዚህ ውጪ ደግሞ ከፈለጋችሁ ምን ማድረግ ይቻላል? ሞር ስማርት አርት ግራፊክስ ይላል እዚህ ጋር የምታዩት፣ እሷን ትነካላችሁ። ከዛ ወደዚህ ነው የሚያመጣችሁ ማለት ነው። እንደምታዩት አሁን ሊስት የሚደረግ ነገር ካላችሁ ሊስት የሚለውን ስትነኩ ከሊስት ጋር የተገናኙ በጣም ብዙ አይነት ግራፊክሶች ያመጣላችኋል። ፕሮሰስ ከሆነ ፕሮሰስ የሚለውን ትነካላችሁ። ፕሪቪውንም እዚች ጋር ያሳያችኋል ማለት ነው እንዴት እንደሚሆንላችሁ። ሳይክል ከሆነ ሳይክል፣ ሂራርኪ ከሆነ ቅደም ተከተል ማለት ነው። ሪሌሽንሺፕ፣ ማትሪክስ በጣም ብዙ አይነት ነው እንዳልኳችሁ ያለው። ይሄው ሊስት ነው የተደረገው። ስለዚህ ሊስት የሚለውን ልምረጥና ከሊስት ውስጥ ደግሞ ደስ ያለኝን ልጠቀም አንደኛውን ማለት ነው። ወርታች ዝቅ እያደረኩኝ ለምሳሌ ይሄን ብመርጠው ፒክቸርም አለው ሊስት የሚደረግም ነገር አለው። ክሊክ አደረኩኝ ፕሪቪውን ያሳየኛል። እዚህ ጋር ፎቶ ታስገባለህ፣ እዚህ ጋር ጽሁፎች አሉ እያለኝ ነው። ከዛ ኦኬ ለዋለሁ። በሰከንዶች ውስጥ እንደምታዩት እንደዚህ የሚያምር ወጥቶልኛል። ከዛ እዚህ ጋር ለምሳሌ ራም የሚለው ጋር ክሊክ አደረግና የራም ፎቶ ቀጥታ ማምጣት እችላለሁ ከተለያየ ቦታ ጋር ማለት ነው። አንድና ላስገባና ላሳያችሁ። እዚህ ጋር ለምሳሌ ሞኒተር የሚል አለ። ክሊክ አድርግበት። ከዛ ብሮዘራችሁ ላይ አውርዳችሁ ያስቀምጣችሁት ካለ ፍሮም ፋይል ብላችሁ ማምጣት ይቻላል። ካልሆነ ከኦንላይን ፎቶዎች ብዙ ምርጫ ነው ያለው። ለምሳሌ እኔ ፍሮም ፋይል የሚለውን ነካሁት። ከዛ እዚህ ጋር ዳውንሎድ ካደረኩት ውስጥ አንዱን ልጠቀም እንደ ሳምፕል ማለት ነው። እናንተ ትክክለኛ ፎቶ ታስገባላችሁ። እኔ ግን ዝም ብዬ ፊት ለፊት ያለውን ፎቶ አንደኛውን ልምረጠውና ኢንሰርት ልበለው። እንደምታዩት ፎቶዋን እዚህ ጋር አስገብቷታል። ይሄው ሞኒተር አይደለም እንዳልኳችሁ አገባቡን እንድታዩት ነው። ሌሎቹንም እንደዚህ ማስገባት ትችላላችሁ። ሁለተኛው ላይ ደግሞ ልምጣና ላሳያችሁ። አሁን ይሄኛው ሳይክል ነገር እንዲሆን ፈልጌያለሁ፣ አንዱ ከአንዱ እንዲሄድ ማለት ነው። ስለዚህ ላው ላይ ክሊክ ኮንትሮል ኤ ከዛ እዚህ ጋር መጣሁኝ። በመቀጠል ሞር የሚለውን ልንካ ሆነ እንዲታያችሁ ላስጠጋላችሁና ሳይክል ነው የፈለኩት። ከዛ እዚህ ጋር የምትመለከቷቸው በጣም ብዙ አይነት ሳይክሎች አሉ። እቺኛዋን ልጠቀማት እንደዚህ አይነት ሰርክሎች እንዲመጡ ስለፈለኩ ማለት ነው። ይሄኛውን ብነካው እንደዚህ ይሆናል። አሁን ግን ይሄኛውን ልጠቀም። ከዛ ኦኬ ለዋለሁ። እንደምታዩት በጣም በአጭር ሰዓት ውስጥ አሪፍ አድርጎ ሰርቶልኛል። ካልፈለጋችሁት ከለሩን መቀየር ደግሞ ቼንጅ ከለር ሲላል እቺን ትነካላችሁ ቀስቷል። ከዛ የተለያዩ የከለር አይነቶች አሉላችሁ እዚህ ካሉት ውስጥ አንዱን መጠቀም ይቻላል። በተመሳሳይ ሐሳብ ከቀየራችሁና እዚሁ ሳይክል ሆኖ ግን የተለያየ የሳይክል አይነት ደግሞ ከፈለጋችሁ ቀስቷን ነክታችሁ ብዙ አይነት ሳይክሎች አሉ እዚህ ጋር እንደምታዩዋቸው አንዱን መጠቀም ትችላላችሁ ማለት ነው። ይሄ ይሁን ብያለሁ እኔ። ከዛ ደግሞ 3D ማድረግም ይቻላል። ወደዚህ ትመጡና ስማርት ስታይልስ የሚል አለ። አሁን አይታችሁታል 2D ነው። እዚች ጋር ግልምጣና ቀስቷን ልንካት። ከዛ ብዙ አይነቶች ያመጣል ማለት ነው። እዚህ ጋር የምታዩዋቸው የተለያዩ 3Dዎች አሉ። አሁን እዚህ ያያችሁት ያላችሁት ለምሳሌ ይሄን ከፈለኩኝ ክሊክ አደርጋለሁ። ይሄንን ከፈለኩ የተመቸኝ ላይ ክሊክ ማድረግ እችላለሁ ማለት ነው። ስለዚህ በጣም በአጭር ሰዓት ውስጥ የሚያምር ስላይድ ማዘጋጀት ትችላላችሁ። በዚሁ አጋጣሚ ሙሉ ፓወርፖይንት ስልጠና ከፈለጋችሁ እዚህ ጋር የምታዩት አለ። ከዜሮ ጀምሬ ፓወርፖይንት እንዴት እንደሚሰራ ያሳየሁበት ነው። በቅርብ ጊዜ የተለቀቀ ቪዲዮ ነው። ዩቲዩብ ላይ ከ25000 በላይ እይታ አግኝቷል። ስለዚህ ቲክቶክ ላይ የዩቲዩብ ምልክት አለ። እሱን ነክታችሁ ስገቡ ቀጥታ ታገኙታላችሁ ማለት ነው። እዚሁ ቲክቶክ ላይም የተለያዩ ፓወርፖይንት እና የተመለከቱ ቪዲዮዎችን እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ፣ ኮፒ ሊንክ በማድረግ እንደዚሁም ኮሜንት ላይ አንድ ቁጥርን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።